ሰላም ታዲያስ ጤና ይስጥልኝ ዘርሾ ነኝ። በድጋሚ በአጭር ቪዲዮ ተመልሻለሁ። እንግዲህ ያው ሁልጊዜ እንደምነግራችሁ ትላልቅ ማስኖች ላይ ፎከስ ማድረግ ይኖርብናል። ዛሬም እንደተለመደው ፉል ባዲ ወርክአውት ነው የሰራሁት። ሆኖም ግን የጀመርኩት ከጀርባ ነው። ጀርባና እግር ሁልጊዜ እንደምነግራችሁ በአጫጭር ቪዲዮዎች እንግዲህ የኔ ቪዲዮዎች ለምትከታተሉ በሙላ ጀርባና እግር ትልቅ ማስል ያለበት ቦታ ነው። እንደዛም ቢሆን ያው ድግግሞሽ ይፈልጋል። በአንድ ስኬጁል ወይም ደግሞ ከሳምንት ውስጥ አንድ ቀን ብቻ ወስደን የምንሰራቸው ኤክሰርሳይሶች አይደሉም። አትሊስት በሳምንት ሁለቴ እነዚህን ማስሎች ፎከስ ማድረግ ይገባናል ወይም ይኖርብናል ለውጥ ለምንፈልግ ሰዎች። ሌላው ያው ምግብ ላይ ሁልጊዜ እንደምናገረው 80% ምግብ ላይ ያለን አቋም ይወስናል ማለት ነው። ሌላኛው በዚህ ቪዲዮ ላይ መናገር የምፈልገው እንቅስቃሴ ስትሰሩ ፍሪ ዌይት ወይም ኢጎ ሊፍት ለምታደርጉ ሰዎች ያው ያንን ነገር መቀነስ ማቆም አለባችሁ። ሎንግ ጀቨርቲ ወይም ደግሞ የረጅም ጊዜ እቅድ ካላችሁ ይህንን እንደ ላይፍ ስታይል መከተል ለምትፈልጉ ሰዎች እንቅስቃሴያችሁ ላይ በጣም ትኩረት ማድረግ ይገባችኋል። በተለይ እግርና ጀርባ ስትሰሩ ከጉዳት መጠንቀቅ ወይም ደግሞ መራቅ አለባችሁ። ጂማችሁ ውስጥ መደገፊያ ሰፖርት ያለው ማሽኖች ካሉ ፍሪ ዌይቱን ትታችሁ ያን ላይ ወይም እዛ ማሽን ላይ ትኩረት ብታደርጉ አሪፍ ነው። አንደኛው ቅድም እንዳልኳችሁ ረዘም ላለ ጊዜ ይሄንን እንደ ላይፍ ስታይል ለረጅም ጊዜ ከእናንተ ጋር እንዲኖር የምትፈልጉ ከሆነ ያው ከጉዳት ራሳችሁ መቆጠብ መጠንቀቅ ይኖርባችኋል። ሌላኛው እንቅስቃሴ ስታደርጉ ሁልጊዜ የምትሰሩትን ማስል ወይም ደግሞ የምትሰሩትን ማሽን ማወቅ አለባችሁ። ያ ትልቅ ነገር ነው። ራሳችሁን ለማሳደግ ራሳችሁን ለመቀየር ሰው ላይ ያስፈልጋችሁ ይችላል። ዋንስ ያንን ስቴፕ ካለፋችሁ ሰው ወይም ረዳት ወይም ከኋላ ሰፖርት የሚያረጋችሁ ሰው አያስፈልጋችሁ ማለት ነው። በተለይ እግር ስትሰሩ በጣም 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 ፎከስ ማድረግ አለባችሁ። ስልካችሁን የምትጠቀሙ ከሆነ ስልካችሁን አትሊስት እንቅስቃሴያችሁን እስከምጨርሱ ድረስ ራቅ ማድረግ አለባችሁ። ማስሎች የሚፈልጉት የራሳቸው የሆነ ፎከስ ከአእምሯችን ጋር ስለሚገናኝ ፎከስ ማድረግ አለባችሁ። እኔ ያው እንደምትመለከቱት ካፍ ላይ አዘወትራለሁ፣ ኳድ አበዛለሁ፣ ባክም እንደዛው። ስለዚህ የተስተካከለ ሰውነት ለረጅም ጊዜ በተመሳሳይ አይነት ባዲ ወይም ባዲ ዌይት ለረጅም ጊዜ እንዲቆይ የምትፈልጉ ከሆነ እነዚህን ኤክሰርሳይዞች ሞክሯቸው፣ ትጠቀሙባችኋላችሁ። ከዛ ውጭ አሁንም አስተያየት ጥያቄ ካላችሁ በጨዋ ደንብ እንግዲህ ኮመንት ሴክሽኑ ላይ ተውልኝ። በሚቀጥለው ይዤላችሁ መለሳለሁ። መጨረሻ ላይ ያደረግኩት ምንድነው ባይሴፕስ ከርል ያው ማሽን ላይ ነው። ማሽኖቹ እንዳልኳችሁ አንደኛ ፎርማችን በጣም በጣም ይጠብቁልናል። ሌላኛው ደግሞ ሙቭመንት ካለ ሙቭመንት እንዳይኖር የሰውነታችን እንቅስቃሴ ወይም ደግሞ ወደፊትና ወደኋላ የምንል ከሆነ ክብደት ይዘን ፍሪ ዌይት እሱን ያስቀርልናል ማለት ነው። ካፍም እንደምትመለከቱት በደንብ ፎከስ አድርጌ መስራት የምፈልገው ማስል ላይ በደንብ እንግዲህ እየታገልኩ ነው ማለት ነው። ሌላ ጊዜ እንዳልኳችሁ ማይክ አዘጋጅቼ በደንብ አንከት የሆኑ ራው የሆኑ ቪዲዮዎችን ጂም ውስጥ የማያቸውንም አንዳንድ አስገራሚ ነገሮች እዛው ሆኜ እንግዲህ ወይ ይላችኋለሁ። ይመቻችሁ።